ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዓለይሂ ወሰለም። አማ በዕድ ያው ዛሬ መልእክቴ ምንድን ነው? አጠቃላይ ለህዝብ ኢትዮጵያውያን በሙሉ የደም ጎርፍ እየጎረፈ ላለው ለአሩሲ እንዲሁም ለአክሱም ሙስሊሞች እህት ወንድሞች ጊዳፍ ለመሆን እንዲሁም ደግሞ አላህን ፍትህን አላህ እንዲሰጣቸው ዳዕዋ ለማድረግ ነው። ኢንሻአላህ ይህንን ቪዲዮ ሼር፣ ኮምፕሊንክ፣ ሪፖስት አድርጉ፣ ዲዩት አድርጉት። ኢንሻአላህ አላህ ፍትህን አላህ ያስፍንላቸው። የሰው ደም በከንቱ ፈሶ አይቅር። የሰው ልጅ የተከበረ አላህ አክብሮ የላቀውን ፍጡር የሰው ልጅ ደሙን አፍሶ ደሙ ወላልባ ፈሶ የማይቀርበት አላህ አድርገው። ፍትህን አላህ ያስፍነው። እንደዚህ ደም አፍሳሾችንም አላህ ዋጋቸውን አላህ ይስጣቸው ነው የምለው። ሁለተኛ በሙስሊም ተመስለው የሰውን ደም አፍስሱ የሚሉ እህት ወንድሞችን ከሀቂቃ መንግስት ፍትህ ሊሰጣቸውና እነዚህን ሰዎች ተቆጣጥሮ ወደ ህግ አካል እንዲቀርቡ የመንግስት ግዴታው ሊሆን ይችላል። በእውነት በጣም ነው ያዘንኩት። በጣም ስሜታዊ የሚያደርግ ነገር ሰምቻለሁ። ከኛ ከሙስሊሞች አንደበት አይጠበቅም። ከሙስሊሞች አንደበት ይሄ በፍጹም የማይፈቀር ነገር ነው ሲል የሰማሁትና ይህን ሰው እነዚህ ሰዎች በህግ ቁጥጥር ውለው መንግስት የበኩሉን እርምጃ እንዲወስድባቸው መልእክቴን አስተላልፋለሁ። ፍትህ ለአሩሲ አጠቃላይ ህዝብ ይስፈን። እንዲሁም ለአክሱም ሙስሊሞች መቀበሪያ ላጡት መስገጃ ላጡት ወንድሞቻችን አላህ ፍትህን አላህ ያስፍንላቸው። ሁላችንም ታሪካችን አናጥፋ ነው ምለው። ሁላችንም ሙስሊም ክርስቲያን አይደለም፣ ኢትዮጵያ ማንነቷን እያጣች ማንነቷን ወዴት እየሄድን እንደሆነ ብቻ እኔ አላቅም። ታሪካችን አናጥፋ ነው ምለው። ይሄ ቪዲዮ የደረሳችሁ ሼር፣ ኮምፕሊንክ፣ ሪፖስት አድርጉልኝ ለሁሉ ሰው እንዲዳረስ። መልካምን እንሰብ፣ መጥፎን ነገር በጋራ ሆነን እንከላከል። ሰላም ሁኑ። ባላችሁበት አላህ ይጠብቃችሁ።